ጤና ይስጥልኝ። ይሄ የሀበሻ ማህበረሰብ ወይም የኢትዮጵያ ሕዝብ በይሉንታ ወይም በሸም የተሞላ ማህበረሰብ ነው እና ለምሳሌ ትዳር ሲመሰርቱ እ፣ ትዳር እንግዲህ በሁለት ሰዎች መካከል የሚደረግ ስምምነት ነው። ስምምነት እንደመሆኑ መጠን ሞር ሰርጉ ሰረሞኒው ላይ ፎከስ ከማድረግ ባለፈ የኑሯቸውን እንዴት ሊመሩ እንደሚችሉ፣ ምን ንብረት አላቸው፣ ይህን ንብረታቸውን እንዴት ማስተዳደር እንዳለባቸው የሚለውን በህጉ የጋብቻ ውል መደረግ እንዳለበት ያስቀምጣል እና ይህን ሲያደርጉት ብዙ አናይም። እንዲሁም እናት አባቱ ጋር የሚኖር አንድ ወጣት ወይም እናት አባቱ ባላቸው ባዶ ቦታ ላይ ቤት ሰርተህ ብትኖር ብሎ ሲፈቅዱለት በሚሊየን የሚቆጠር ከፍተኛ ገንዘብ በማውጣት ከእናት አባቱ ይዞታ ላይ ቤት ሰርቶ የሚኖሩ ወጣቶች ባለ ይዞታው እናት አባቱ እና የገንቢው ያላቸው ግንኙነት ምንድን ነው የሚለውን ፎርማል ህጉ ምን ይላል? በፎርማል የሆነ ግንኙነት ሲያደርጉ አናይም እና ለምሳሌ ከአምስት መቶ ብር በላይ የሆነ የብድር ውል በጽሁፍ መሆን አለበት ሲባል እናያለን። ኢትዮጵያ ውስጥ መርካቶ ውስጥ አይደለም 500 ብር በሚሊየን የሚቆጠር ገንዘብ ያለ ጽሁፍ ሲደረግ እናያለን። አሁን በዚህ ጉዳይ ላይ አሁን ላይ ያነሳኋቸው ብዙ ፖይንቶች እንደሆኑ ስፔሲፊካሊ ግን ከይዞታ መብት ጋር በተገናኘ እና ባለይዞታው ፈቅዶለት ግንባታ የገነባ ገንቢ ምን መብት አለው፣ ባለይዞታው ምን መብት አለው፣ ገንቢው ምን መብት አለው የሚለውን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ ቀደም በ5 ዳኞች በተለያዩ መዝገቦች ሲሰጥ የነበሩ የሰበር ውሳኔዎችን በመሻር ሐምሌ 30 2017 ጀምሮ በ7 ዳኞች አዲስ የህግ ትርጉም ተሰጥቷል። ይህን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ መሰረት በማድረግ እንድንወያይበት መርጫለሁ። ጠበቃና የህግ አማካሪ ፍርድ ጌታቸው እባላለሁ። እንግዲህ ንብረት ሁለት አይነት ንብረት የሚባሉ በኢትዮጵያ እውቅና ተሰጣቸው እናውቃለን። አንደኛው የሚንቀሳቀስ ንብረት ነው። ሁለተኛው ደግሞ የማይንቀሳቀስ ንብረት ሲሆን ኦልሞስት በማይንቀሳቀስ ንብረት ተመሳሳይ በሆነ መልኩ ወይም ተቀራራቢ በሆነ መልኩ ልዩ ተንቀሳቃሽ የሚባሉ ንብረቶች አሉ። ለምሳሌ መኪና፣ መርከብ፣ አውሮፕላን ሊሆን ይችላል። ልዩ የሆነ ህጉ ጥበቃ የሚሰጣቸው ንብረቶች አሉ። እንደነዚህ አይነት ንብረቶችን በተመለከተ ህጉ ምን ይላል? እንግዲህ ተንቀሳቃሽ ንብረት በተመለከተ ለምሳሌ ይሄ አሁን የምጠቀምበትን ላፕቶፕ ለአንድ ጓደኛ ብሰጠው ወይም የያዝኩትን ስልክ ብሰጠው በመያዙ ወይም ቢገዛ ፕሮሰስ በማድረጉ በመያዙ የእሱ ንብረት እንደሆነ ህጉ የህግ ግምት ይወስዳል። ነገር ግን ሌሎች ንብረቶችን በተመለከተ የማይንቀሳቀስ ንብረትን በተመለከተ ግን ህጉ ጥብቅ የሆነ የህግ ስርዓት አስቀምጧል። ማለትም የማይንቀሳቀስ ንብረት ማለት አሁን ባለው ሁኔታ መሬት በህገ መንግስቱ የህዝብ እና የመንግስት እንደሆነ ተቀምጧል። ነገር ግን በዛ መሬት ላይ ያለን የመጠቀም መብትን በህገ መንግስቱ እውቅና የተሰጠው የይዞታ መብት የሚባለው በዛ ንብረት ላይ ያለን መብት መሬቱም ሲገኝ ከፍተኛ ብር ወጥቶበት በሊዝ ሊሆን ይችላል፣ በምሪት ሊሆን ይችላል። እዚህ ቀደምም በነበረ ይዞታውን ለረዥም ጊዜ ተከታታይ ግብር በመገበር ምናምን ይዘውት የእሱ መሆኑን ሊያስረዳ የሚችል የሰነድ ማስረጃ ቤዝ ያደረገ መሬት አስተዳደር ደግሞ ያ ሰነድ የእውቅና ያለው ምናልባት አንዳንድ ይዞታዎች ሰነድ አልባ የሚባሉ ሊኖሩ ይችላሉ። አሁን ባለው ሁኔታ ግን እነዚህ ሰነድ አልባ ይዞታዎችን በመንግስት የህጋዊ ስርዓት መጥተው ካርታ የሚወጣላቸው ስርዓት የሚይዙበት ሁኔታ ያለ መሆኑ ይታወቃል። ከዚህ አንጻር እንግዲህ መሬት ከሀገሪቷ ካለው የኢኮኖሚ ፋይዳ ከማህበረሰቡ ካለው የኢኮኖሚ ፋይዳ አንጻር ህጉ ጥብቅ የሆነ የህግ ስርዓት አስቀምጦለታል። ስለዚህ ይህን መሬት ወይም ይህን የማይንቀሳቀስ ንብረት ወይም ይህን ይዞታ ለማስተላለፍ በፍትሐ ብሔር ህግ ቁጥር 1723 ላይ በጽሁፍ መሆን አለበት ይላል። እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጣቸው የህግ ትርጉሞችም እንደዚሁም 1723 ላይ ህጉ ላይ በተቀመጠው ይሄ ጽሁፍ በውልና ማስረጃ መሆን እንዳለበት ተቀምጧል። እናት አባታቸው ይዞታ ላይ ወይም ይሄ በተለያዩ ግለሰቡ ይዞታ ላይ በቃል ተፈቅዶላቸው ከፍተኛ ገንዘብ አውጥተው ግንባታ የሚገነቡ ገንቢዎች ምንድን ነው ያላቸው? እንግዲህ መነሻችን የፍትሐ ብሔር ህግ ቁጥር 1723 ላይ በጽሁፍ
ንብረቱ መተላለፍ እንዳለበት የሚንቀሳቀስ ንብረቱ ያስቀምጣል። ከዛ ውጭ ግን ተፈቅዶላቸው ግንባታ የገነቡ በቃል ጽሁፍ ማስረጃ የሌላቸው ምንድን ነው የሚለውን ስናይ የፍትሐብሔር ሕግ ቁጥር 1179 እናገኝ። ተፈቅዶለት ግንባታ የገነባ ሰው ገንቢው ለገነባው ግንባታ ባለሀብት እንደሆነ ሕጉ ያስቀምጣል። ባለይዞታው ለገንቢው ያወጣውን የግንባታ ወጪ ከፍሎ ደግሞ ሊያስለቅቀው እንደሚችል እዛው ላይ ንዑስ ቁጥር 2 ላይ ተቀምጧል። ስለዚህ ሞር ፍትሐብሔር ሕግ ቁጥር 1179 ሞር እውቅና እየሰጠ ያለው የገነባው ግንባታው ላይ መብት አለው። ባለይዞታውም ግን ለገንቢው የገነባበትን ከፍሎ ሊያስለቅቀው ይችላል። ከዚህ አንጻር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እዚህ ቀደም የነበሩትን የሰበር ውሳኔዎች በማሻሻል በቅርብ ጊዜ የሰጠው ውሳኔ ይህን የፍትሐብሔር ሕግ ቁጥር 1179ን መሰረት ያደረገ እንዲሁም የሊዝ ሕግ ይዞታ ሊተላለፍ መያዣ ሊሆን እንደሚችል የተቀመጠውን ሕግ መሰረት ያደረገ እንዲሁም የፌዴሬሽን ምክር ቤት ባለይዞታ የሆነ ሰው መብት ያለው መሆኑን እና የገነባውን በግንባታው ላይ መብት ያለው መሆኑን በፌዴሬሽን ምክር ቤት የሰጠውን የሕግ ትርጉም መሰረት አድርጎ ይዞታ በሕገ መንግስቱ አሁን በጠቀስኳቸውም ሕጎች እውቅና ያለው ማለት ነው። ይህን የይዞታ መብት ለሌላ ሰው ማስተላለፍ ከተፈለገ በጽሁፍ መሆን አለበት። ገንቢውም የገነባው ግንባታ ካለ በህጋዊ መልኩ ስርዓት ባለው መልኩ ይዞታውን ያገኘ መሆኑ ወይም የተፈቀደለት መሆኑን ማስረዳት አለበት በማለት የህግ ትርጉም ሰጥቷል። በመሆኑም ይህን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ ቀደም የነበረውን አቋም በመለወጥ አሁን በህጉ ወይም በህገ መንግስቱ ወይም በፍትሐብሔር ሕግ ቁጥር የተቀመጠው ከአሁን በኋላ መተርጎም ያለበት በዚህ መልኩ ነው በማለት የህግ ትርጉም ሰጥቷል። ብዙ የህግ ባለሙያዎች ይህን ህግ ሲቃወሙት እናያለን። እንደ እኔ ግን ወደ ህጉ የመጣ ወደ ፍትሐብሔር ሕግ ቁጥር 1179 ከሊዝ ህጎች አንጻር ማህበረሰቡም ላይ ከሚፈጥረው ኢምፓክት አንጻር የማይንቀሳቀስ ንብረት ላይ በሚሊዮን የሚቆጠር ገንዘብ ሰዎች አውጥተው ግንባታ ከመገንባታቸው በፊት የተፈቀደላቸው መሆኑን ሚኒመም በስጦታም ሊሆን ይችላል፣ በሽያጭም ሊሆን ይችላል፣ በውርስም የጽሁፍ የሰነድ ማስረጃ መያዝ አለባቸው። ለምሳሌ እኔ የሚጠቀምበትን መኪና አንስቼ ለሆነ ሰው አዲስና ተጠቀምበት ብለው ይሄ ሰው አድሶ ስለተጠቀመ ወይም እንደ አዲስ ስላሰራው ያ መኪና ላይ ሙሉ ባለቤትነት ሊኖረው አይችልም። ሊብሬውን ማስለወጥ አለብን። ሊብሬውን ደግሞ ለመቀየር በውልና ማስረጃ ወይም በጽሁፍ ሰነድ መኖር አለበት። ሚኒመም በጽሁፍ ሚኒመም ከ500 ሺህ ብር በላይ የሆኑ ነገሮችን በጽሁፍ መሆን አለበት የሚል ህግ ያለን ሰዎች መሬት ላይ ትልቅ ገንዘብ እያወጣን አይ በቃል የተፈቀደልን ማለት ትንሽ የሚያሳምን አይደለም። ስለዚህ እንደዚህ አይነት ሪሌሽን ያላችሁ ማህበረሰቦች የተፈቀደላችሁ መሆኑን በሚያሳይ መልኩ የፈቀዱልችሁ አካላቶች ካሉ በጽሁፍ ስርዓት ባለው መልኩ እንዲፈቅዱላችሁ አነጋግራችሁ ከአሁን በኋላ ከ2017 ሐምሌ በኋላ በፍርድ ቤትም በዚህ መልኩ ነው ትርጉም እየተሰጠ ያለው። ስለዚህ ግንኙነታችሁን ፎርማል ማድረግ እንዳለባችሁ ይታየኛል። በዚህ ጉዳይ ላይ መነሳት አለበት የምትሉት ሀሳብ ካለ ኮሜንት ላይ መጻፍ ትችላላችሁ። ይጠቅማል ብላችሁ ሀሳባችሁ ሼር ማድረግ ትችላላችሁ። አመሰግናለሁ።